ታሪካችን የሚጀምረው ኪም የተባለው ወጣት አዳዲስ የብር ኖቶችን በብልሃት እየቆጠረ ለደንበኞቹ ሲያስረክብና በረፍት ሰዓቱ እንኳን ሳይቀር ለእናቱ ገንዘብ ሲልክ እያስመለከተን ሲሆን ቆይ ከዛ በፊት አሁን ላይ 300 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ብዙም ሳይቆይ እናቱ ስትደውልለት ይህንን ማድረግ እንደሌለባት በመንገር ስጋቷን ብትገልጽለትም ኪም ግን ከፍተኛ ደሞዝ እንዳለው በማስመሰል ምንም አይነት ጫና እንደማይፈጠርበት በልበ ሙሉነት ያረጋግጥላታል። ይሁን እንጂ ይህ ሁሉ በሐሳቡ የሳለው ህይወት በእውነታው በኤቲኤም ማሽን ክፍል ውስጥ ተደግፎ ሲተኛ የሚያየው የቀን ህልም ብቻ እንደሆነ ይገለጣል። ብዙም ሳይቆይ አንድ የጸጥታ አስከባሪ ከእንቅልፉ ሲቀሰቅሰው ኪም የባንክ ሰራተኛ መሆኑን በመጠየቅ ይጋፈጠዋል። እሱም የባንክ ሰራተኛ እንደሆነ ዋሽቶ ሊያሳምነው ቢሞክርም የጸጥታ አስከባሪው ግን በእጁ ላይ የተጨማደደውን የሥራ ማስታወቂያ ጋዜጣ ሲመለከት እውነቱን ወዲያውኑ በመረዳት ከቦታው ያባረረዋል። በሌላ በኩል ደግሞ በኪም ቤት ውስጥ እናቱ ህዋ በደስታና በኩራት ተሞልታ አንድ ባንድ ለጓደኞቿ እየደወለች ልጇ በአንድ ታዋቂ ባንክ ውስጥ መስራት እንደጀመረ ታበስራቸዋለች። ይህ በእንዲህ እንዳለ ኪም በሐዘን ተውጦ ወደ ቤቱ ሲያቀና ከእናቱ የስልክ ጥሪ ደርሰዋል። እሷም ስራ መቀጠሩን ለማክበር ስለምትጓጓ የመጀመሪያ ደሞዙን መቼ እንደሚያገኝ ስትጠይቀው እሱም በድንጋጤ ተውጦ በቀጣዩ ሳምንት ሮብ እንደሚቀበል ዋሽቶ ይመልስላታል። እናቱ ይህንን በመስማቷ ከጓደኞቿ ጋር የሮቡን ክብረ በዓል ለማዘጋጀት ቀጠሮ እንደምትይዝ ስትነግረው ኪም በከፍተኛ ጭንቀት ተውጦ ስልኩን በፍጥነት ይዘጋዋል። ተስፋ በቆረጠበት መውጫ መንገድ በሚፈልግበት በዚያው ቅጽበት አንድ ሰው አንዲት ሴትን በጩኸት እያሳደደ ወደ እሱ አቅጣጫ ሲመጣ ይመለከታል። አሳዳጁም ሴትየዋን ለያዘለት ሰው ሽልማት እንደሚሰጥ ሲጮህ ኪም ይህንን እንደ ጥሩ አጋጣሚ በመቁጠር ሴትየዋን ይይዛታል። ነገር ግን ሴትየዋን በቁጥጥር ስር ባደረገበት ቅጽበት አሳዳጁ ሰውዬ የሴትየዋን ገንዘብ የያዘ ቦርሳ ይዞ ሲያመልጥ ኪም የማጭበርበር ወጥመድ ውስጥ እንደገባ ይገነዘባል። እውነቱን ከተረዳ በኋላም ሴትየዋ የጠፋባትን ገንዘብ በሙሉ እንዲተካላት በቁጣ ከጠየቀችው በኋላ ስለ ካሳው ለመነጋገር ወደ ሱቋ እንዲከተላት ታዘዋለች። ኪምና ቾቾ ወደ ሱቁ ከገቡ በኋላ በአንዱ ጠረጴዛ ዙሪያ ይቀመጣሉ። የኪም አይኖችም ወዲያውኑ በሴትየዋ የስም መለያ ላይ ያርፋሉ። በላዩ ላይ የተጻፈውን ቾቾ የሚል ስም ሲያነብ በስሟና በምትሰራበት የቸኮሌት ሱቅ መካከል ባለው ግንኙነት ሳቅ ያመልጠዋል። ቾቾም በበኩሏ ወዲያውኑ ስለ ስሙና ሌሎች የግል መረጃዎች እንዲነግራት ትጠይቋለች። ነገር ግን እሱ ስሙ ኪም መሆኑን ሲገልጽላት ነገሩን እንደ ቀልድ ስለምትቆርጠው ትበሳጫለች። በመሆኑም እውነቱን እያወራ መሆኑን ለማረጋገጥ የመታወቂያ ካርዱን ከኪሱ አውጥቶ ሲያሳያት በሀፍረት ተይዛ ነገሩን እንደምታምን ትገደዳለች። ከመታወቂያው ላይ የኪም የመኖሪያ አድራሻ እሷ ከምትኖርበት አካባቢ ብዙም የማይርቅ መሆኑን ስትረዳ ይበልጥ ትገረማለች። ወዲያውኑም ስለ ስራው ስትጠይቀው እሱ ግን መልስ ከመስጠት ይልቅ በማቅማማት ለምን እንደጠየቀችው መልሶ ይጠይቃታል። እሷም እስከ 5 ሚሊዮን ዎን የሚደርሰውን የጉዳት ካሳ ለማስላት መሆኑን ስትገልጽለት እሱም ምንም ስራ እንደሌለው ይነግራታል። ነገር ግን የለበሳቸው ልብሶች ንጹህና የተስተካከሉ ስለሆኑ ቃሉን ለማመን ትቸገራለች። ምንም አይነት ገንዘብ የሌለው ኪም እዳውን ለመክፈል ብቸኛ አማራጩ በቾቾ ሱቅ ውስጥ መስራት መሆኑን ሲረዳ የቀረበለትን ሐሳብ ለመቀበል ይገደዳል። ቾቾም ኃላፊነቱን ለመውሰድ ፍቃደኛ ካልሆነ ቤቱ ድረስ በመሄድ ቤተሰቦቹ እንደሚያስቡት ለስራ ሳይሆን እንዲሁ ልብሱን አሳምሮ እንደሚወጣ እንደምትናገር በማስፈራራት ጫና ታደርግበታለች። ከዚያም በሁለቱም የሚፈረምበትን የስምምነት ሰነድ አዘጋጅታ ስታቀርብለት ኪም ለእናቱ የዋሻውን ውሸት ለመሸፈን ሲል በስምምነቱ ለመቀጠል ይወስናል። በማግስቱ የሱቁ የሥራ ሰዓት ላይ ቾቾ አሁንም በትላንትናው ዕለት ስላጋጠማት ክስተት እያሰበች ሳለ ሐሳቧ ወደ ኋላ ይመለሳል። ትዕይንቱም ቾቾ በሱቁ ጠረጴዛ ላይ ተኝታ ጣፋጭ ህልምን ወደምታለምበት ጊዜ ይወስዳታል። በህልሟም የተለያዩ ኬኮችንና የቸኮሌት ዝግጅቶችን በደስታ ስትሰራ ታያለች። ይህም ባለፉት 3 ወራት የተለያዩ ጣፋጭ ምግቦች ያሉበትን ካፌ በመክፈትና ብዙ ደንበኞችን በማፍራት ያገኘችውን ስኬት የሚያሳይ ይሆናል። ይህ ጣፋጭ ህልሟ ግን አንዲት አጁማ በምትባል አሮጊት ሴት ድምጽ በድንገት ይቋረጣል። ከእንቅልፏ ስትነቃም አጁማዋ ወዲያውኑ አንዳንድ ማስታወሻዎችን ከቦርሳዋ በማውጣት ሱቁ ከተከፈተ ጊዜ ጀምሮ ያልተከፈለውን የቤት ኪራይ ዕዳ እንድትከፍልላት ትጠይቃታለች። አሁንም ገንዘቡ ከሌላት ደግሞ ከባንክ እንድትበደር በመምከር ሁኔታውን ይበልጥ አስጨናቂ ታደርገዋለች። በአስቸኳይ የገንዘብ ፍላጎት ተገፋፍታ ወደ ባንክ የምታመራው ቾቾ ብድር ለማግኘት ስትሞክር አንዲት የባንክ ሰራተኛ መታወቂያዋን ትጠይቃታለች። እሷ ግን በስሟ ሀፍረት ስለሚሰማት መታወቂያዋን ለመስጠት ታመነታለች።
ሰራተኛዋ ስሟን እንዳነበበችም መቆጣጠር በማትችለው ከባድ ሳቅ ትፈነዳለች። ከዚያም ሁኔታውን ለማስተካከል በመሞከር በእለቱ ባልተለመደ ሁኔታ በጣም ደስተኛ ስለተሰማት መሳቋን ማቆም እንዳልቻለች ትገልጻለች። ይህንን የሀፍረት ገጠመኝ ከምታስታውስበት የቀን ህልሟ ድንገት ስትነቃ እውነታው ፊት ለፊት ይጋፈጥባታል። በመሆኑም ከባንክ የተበደረችውን ገንዘብ በሙሉ እንዲጠፋ ምክንያት የሆነውን ኪምን በንዴት መውቀስ ትጀምራለች። በወቅቱ የሱቁን ወለል ሲያጸዳ የነበረው ኪምም በበኩሉ በንዴት ተበሳጭቶ በእጁ የያዘውን መጥረጊያ መሬት ላይ ከወረወረ በኋላ ብስጭቱን ያሳያል። ቪዲዮውን እዚህ ድረስ ከተመለከታችሁት ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉን ደግሞ ሰብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን ወዲያውኑ ወደ እሷ በመቅረብ 5 ሚሊዮን ወን እንደሚመልስላት ይነግራታል። እሷ ግን በማያምን እይታ ትመለከቷለች። በመጨረሻም ኪም በኢንተርኔት ላይ በከፈተው የህዝብ መዋጮ ገጽ አማካኝነት ገንዘቡን ሲያሰባስብ ቾቾ በከፍተኛ የደስታ ስሜት ትዋጣለች። በሌላ በኩል ኪም ስራን እንዴት ማደራጀትና መምራት እንዳለበት ምንም እውቀት የሌላትን ቾቾን ሲያይ በከፍተኛ ሁኔታ ይገረማል። እሷ ግን አሁንም ቢሆን አንዳንድ የስራ ስኬታማ የሚያደርገው ብቸኛ ነገር ጣፋጭ ቸኮሌት መስራት ብቻ እንደሆነ ታምናለች። ስራው ከተጠናቀቀ በኋላ ኪም የራሱ ድርሻ እንዳለቀ በማሰብ ወዲያውኑ ለመሄድ ሲነሳ ቾቾ በፍጥነት በመያዝ ታስቆመዋለች። ከዚያም የትርፍ ክፍፍል ስምምነትን መሰረት አድርገው አብረው እንዲሰሩ ብታቀርብለትም እሱ ግን ባንክ ውስጥ ለስራ ሲያመለክት ፈተና የማለፍ ልምድ ማግኘት ስለሚፈልግ ጥያቄዋን ሳይቀበል ይቀራል። ነገር ግን በድንገት ስለነገው ክብረ በዓል እናቱ የላከችለትን አጭር መልእክት ካነበበ በኋላ ሐሳቡን ይቀይራል። የእናቱ መልእክትም ከቾቾ ጋር ለአንድ ወር አብሮ ለመስራት ፈቃደኛ እንዲሆን ያደርገዋል። በዚህም የተነሳ ሁለቱም ወዲያውኑ ላፕቶፕ በመጠቀም የንግድና የገበያ እቅድ ማዘጋጀት ይጀምራሉ። በማግስቱ ንጋት ላይ ቾቾ ወደ ባንክ ለመሄድ በከፍተኛ ሁኔታ ስትጣደፍ ኪም ሁኔታውን አስገርሞት ለምን ሐሳቧን እንደቀየረች ይጠይቃታል። እሷም ምክንያቷን ልገልጽለት ስትጀምር ወዲያውኑ በማስቆም የባንክ ግብይቶችን ለመፈጸም በአካል መሄድ እንደማያስፈልግና በስልክ ላይ በሚገኘው የኢንተርኔት ባንኪንግ ሁሉንም ነገር በቀላሉ ማከናወን እንደሚቻል ያስረዳታል። በዚህም መሰረት ለኢንተርኔት ባንኪንግ ከተመዘገበች በኋላ ቾቾ ምንም ጊዜ ሳታጠፋ የቀራትን ገንዘብ ለኢንቨስትመንትና ለቁጠባ ወዲያውኑ ታዘጋጃለች። ከጥቂት ደቂቃዎች በኋላ ጣፋጭ ለመብላት 3 ሴቶች ወደ ሱቁ ቢመጡም የ7000 ወን ሂሳብ ለመክፈል ሲሞክሩ በቂ ጥሬ ገንዘብ እንደሌላቸው ይገነዘባሉ። ኪም ግራ መጋባታቸውን ተመልክቶ ወደ እነሱ በመቅረብ በኢንተርኔት ባንኪንግ ክፍያ መፈጸም እንደሚችሉ ሐሳብ ያቀርብላቸዋል። እነሱም በሐሳቡ በመስማማት አጋጣሚውን ተጠቅመው የስልክ ቁጥሩን በመጠየቅ በቀልድ መልክ ያሾፉበታል። ይህ ከሆነ በኋላም ኪም ገንዘብ ተቀባይ ጋር ወደ ቆመችው ቾቾ ሲጠጋ እገድልሃለሁ የሚል ጽሑፍ ያለበትን ኬክ ተመልክቶ የጽሑፉ ትርጉም ምን እንደሆነ ይጠይቃታል። እሷም ልቧ የተሰበረች ሴት ስሜቷን የምትገልጽበት መንገድ እንደሆነ ብትመልስለትም እሱ ግን ጽሑፉ ተገቢ ያለመሆኑን በመግለጽ ሐሳቧን ይቃወማል። ብዙም ሳይቆይ ጆሮው ላይ ስልኩ እንዳስጠጋ ጮክ ብሎ እያወራ አንድ ሰው ወደ ሱቁ ይገባል። ቾቾም ወዲያውኑ ምን ሊታዘዝ እንደሚፈልግ ስትጠይቀው በመካከላቸው አለመግባባት ተፈጥሮ የቃላት ምልልስ ይጀምራሉ። በዚህ ቅጽበት ኪም ጣልቃ በመግባት ቾቾን ከሰውየው ይከላከላታል። ከዚያም ወዲያውኑ ከሱቁ በኃይል ያስወጣዋል። በሁኔታው ክፉኛ የተበሳጨችው ቾቾም በቁጣ ያንን ኬክ ከኋላው ተወረውርበታለች። ሱቁ ከተዘጋ በኋላ በሰፈነው ጸጥታ ውስጥ ሁለቱም በዚያ ዕለት በተፈጠረው ነገር የተጸጸቱ ይመስላሉ። በተለይም ይህ ክስተት የሱቁን መልካም ስም ሊያጎድፍ እንደሚችል ስጋታቸውን እየተናገሩ ሳለ በጨዋታቸው መሃል ኪም ስራ ፍለጋ ላይ ስላጋጠመው ተደጋጋሚ ውድቀት በምሬት ያወራል። በበኩሏ ቾቾ ከ10 ዓመት በፊት በጓደኛዋ ላይ ስላደረሰው አሳዛኝ ገጠመኝ ለኪም ማካፈል ትጀምራለች። የጓደኛዋ እናት በአደጋ ህይወቷ ካለፈ በኋላ አባቷም ሊያሳድጋት ፈቃደኛ ባለመሆኑ ከአያቷ ጋር እንድትኖር እንደተገደደች ትገልጽለታለች። በ100 ወን እንኳን ቸኮሌት ገዝታ የመብላት አቅም ስላልነበራት ራሷ ቸኮሌት መስራት እንደጀመረች ስታስረዳው ትምህርቷን እስከ ማቋረጥ ደርሳ በቀን የምትተኛው ለ4 ሰዓት ብቻ እንደነበር ትነግረዋለች። አሁን ላይ በጣም ከመድከሟ የተነሳ ለአንድ ሰው ያላትን ልዩ ስሜት ለመግለጽ ስትሞክር እንኳን በስህተት እሱን ለመግደል እንደምትፈልግ የሚገልጽ ጽሑፍ እስከ መጻፍ እንደደረሰች ታክላለች። ኪም ቾቾ ስትናገር የነበረችው ስለ ራሷ እንደሆነ ሲረዳ በከንፈሮቹ ላይ መራራ ፈገግታ ይታያል። ቾቾም ከልጅነቷ ጀምሮ በህይወቷ ውስጥ ከባድ ችግሮች ስላላሳለፈች የእሱን የድካምና የብቸኝነት ስሜት በደንብ እንደምትረዳው ስትነግረው እሱም በበኩሉ ከዚህ በኋላ ደስታ ሊሰጣት እንደሚሞክር ቃል ይገባላታል። ይህ ልብ የሚነካ የቃል ኪዳን ቅጽበት ግን ዳልሱን በተባለ ሰው ድንገተኛ መምጣት ይቋረጣል። በታላቅ ድምፅ እየጮኸ ቾቾን ከጠራት በኋላ ወዲያውኑ አጥብቆ ያቅፋታል።
ዳልሱን ቾቾን እንዳቀፈ ምን ያህል እንደናፈቀችው ሲነግራት ኪም በዚህ ድንገተኛ ሁኔታ ግራ ተጋብቶ በሁለቱ መካከል ያለውን ቅርርብ ለመረዳት እየሞከረ በድንጋጤ ይመለከታል። የትዕይንቱ መቀየርም የዳልሱን የኋላ ታሪክን በማሳየት የዚህን ግንኙነት ምንጭ ይገልጥልናል። ትዕይንቱም ወደ ኋላ ተመልሶ ዳልሱን ቾቾን ከልጅነቱ ጀምሮ እንደሚያውቃት ያሳያል። በዚህን ጊዜ ጂንዎ የተባለ ሌላ ልጅ ከእናቱ ጋር በዳቦ መጋገሪያ ውስጥ ሲሰራ ሲመለከት እሱ ግን ማድረግ የሚችለው ብቸኛ ነገር ጓደኛውን ከውጭ ሆኖ በመስኮት በኩል በናፍቆት መመልከት ብቻ እንደሆነ ይታያል። ትንሹ ዳልሱንም የዳቦ መጋገሪያ ባለቤት የመሆን ህልም ያልማል። ይህም ህልሙ የፈለገውን ያህል ዳቦ እንዲበላ እንደሚያደርገው ያስባል። ከዚያም ትንሿ ቾቾ አሁንም በዳቦ ቤቱ ፊት ለፊት ወደ ቆመው ትንሹ ዳልሱን ዘንድ ስትመጣ ምንም ሳትናገር አንድ ሙሉ ቸኮሌት ትሰጠዋለች። ይህ ያልተለመደ የደግነት ስጦታ በዳልሱን ህይወት ውስጥ ትልቅ ለውጥ ስለሚያመጣ የዳቦ ጋጋሪ የመሆን ህልሙን በመተው በምትኩ የቸኮሌት ሱቅ ባለቤት የማግባት አዲስ ህልም ማለም ይጀምራል። አሁንም ሁለቱም ወደ አዋቂነት ከተሸጋገሩ በኋላ ዳልሱን ቾቾ ኪምን የምትወደው ስለሚመስለው በቅናት ስሜት ይቃጠላል። በዚህም የተነሳ ስራ እስኪያገኝ ድረስ ከእርሷ ጋር መቆየት እንደሚፈልግ ሲነግራት ሁለቱም በገንዘብ ተቀባዩ ጠረጴዛ ላይ ቆመው የጦፈ ክርክር ውስጥ ይገባሉ። ቾቾ ፍቃደኛ ለመሆኗን በግልጽ ባሳየችበት ቅጽበት በግምት የ40 ዓመት ዕድሜ ያላት አንዲት ሴት ዝቅተኛ ካሎሪ ያላቸውን መጠጦችና ኬኮች ለመግዛት ወደ ሱቁ ትገባለች። አይኖቿም ወዲያውኑ በዳልሱን ላይ ሲያርፉ በማሽኮርመም የተሞላ አስተያየት ትሰጧለች። በሚገርም ሁኔታ ዳልሱንም ለሴትየዋ ማባበል በፈገግታ የተሞላ ምላሽ ሲመልስ ሁኔታውን በዝምታ ሲከታተል የነበረው ኪም በሁኔታው ያለውን ቅሬታ ለመግለጽ ራሱን በቀስታ ከመነቅነቅ ውጪ ምንም አያደርግም። ብዙም ሳይቆይ የቀደመችው ሴት ጓደኞች የሆኑ ሌሎች 3 ሴቶች ሲመጡ የሱቁ ድባብ በሳቅና በጨዋታ ይሞላል። እነርሱም በዳልሱን ዙሪያ በሚገኘው የመመገቢያ ጠረጴዛ ላይ በመቀመጥ ከእርሱ ጋር በደስታ መመገብ ይጀምራሉ። ከቆጣሪው ጀርባ ሆነው ይህንን ትዕይንት የሚመለከቱት ቾቾና ኪም በወሬያቸው መሃል ኪም ስለ ቾቾና ዳልሱን ግንኙነት ምንነት ሲጠይቃት ቾቾም ዳልሱንን የምትመለከተው እንደ ልጅነት ጓደኛዋ ብቻ መሆኑን ትገልጽለታለች። ኪምም ዳልሱን በእድሜ ከርሱ የሚበልጡ ሴቶች ጋር የፈጠረውን ፈጣን ቅርርብ በግርምት እየተመለከተ ይህ እንዴት ሊሆን እንደቻለ ያለውን መገረም ሲገልጽላት፣ ቾቾ ግን የዳልሱን ማህበራዊ ተፈጥሮ ምንም ስጋት ስላላሳደረባት ሁሉም ተቀራርበውና ተደስተው በማየቷ ደስተኛ መሆኗን በምላሿ ታሳየዋለች። ይህንን ተከትሎ ግን የሁኔታው ሚዛን ሙሉ በሙሉ ይቀየራል። ኪም ከቆጣሪው ጀርባ በመውጣት በሴቶቹ በመመገቢያ ጠረጴዛ ላይ ይቀመጣል። ከዚያም እንደ አንድ የተዋጣለት ባለሙያ ስለ ባንክና ፋይናንስ ዓለም በሰፊው ማስረዳት ይጀምራል። አሁን ከቆጣሪው ጀርባ ሆነው የሚመለከቱት ቾቾና ዳልሱን ሲሆኑ ቾቾ በፍቅር አይን ኪምን በትኩረት ስትመለከትና የፊቷ ገጽታ በአድናቆት ሲሞላ በዳልሱን ልብ ውስጥ ከባድ የቅናት ስሜት ይፈጠራል። በመጨረሻም ይህ ስሜቱ ወደ ግልጽ ጭቅጭቅ ያመራል። ቾቾም ኪም ከርሱ ከሁሉም ነገር የላቀ መሆኑን በንቀት ስሜት ደጋግማ በመግለጽ ንዴቱን የበለጠ ታባብስበታለች። ከዚያም እንደማይረባ ነገር በመቁጠር ሱቁን እንዲያጸዳና ቆሻሻውን እንዲያወጣ በቁጣ ታዘዋለች። ዳልሱንም በንዴት ቆሻሻውን ከሱቁ ለማውጣት ሲወጣ የያዘው የፕላስቲክ ከረጢት ስለሚቀደድ ቆሻሻው በሙሉ መሬት ላይ ይበተናል። በብስጭት ቆሻሻውን ሲረግጥና ሲያማርር አይኖቹ በድንገት በቆሻሻው ክምር ውስጥ ባለ አንድ ወረቀት ላይ ያርፋሉ። ወረቀቱም የኪም የሥራ ልምድ መግለጫ ሲቪ መሆኑን ይገነዘባል። ወረቀቱን አንስቶ በጉጉት ካነበበ በኋላ የኪምን ሚስጥር በእጁ እንዳስገባ ስለሚረዳ ያገኘውን ነገር ለአራቱ ሴቶች ለማሳየት በድል አድራጊነት ስሜት ወደ ሱቁ ይዞት ይገባል። ወደ ሱቁ እንደተመለሰም ዳልሱን ምንም ጊዜ ሳያጠፋ የኪምን ሲቪ ድምጹን ከፍ አድርጎ ማንበብ ይጀምራል። በሲቪው ላይ እንደተጻፈው ኪም ላለፉት 5 ዓመታት ስራ አጥ እንደነበርና ምንም አይነት ስራ ማግኘት እንዳልቻለ ይገልጻል። በዚህ በድንገተኛ ውርደትና ሚስጥሩን በመጋለጡ ክፉኛ ያፈረው ኪም በቦታው ላይ አንድም ደቂቃ መቆየት ስለማይችል ወዲያውኑ ሱቁን ለቆ ይወጣል። ቾቾም በድንጋጤና በሐዘን ተውጣ ምንም ሳታመነታ ተከትለው ትወጣለች። ቾቾ መንገዱን ለማቋረጥ በምትሞክርበት አስፈሪ ቅጽበት በከፍተኛ ፍጥነት የሚመጣ መኪና ሊገጫት ምንም አይቀረውም። ይህንን ከርቀት የሚመለከተው ኪም ደሙ በውስጡ ሲቀዘቅዝ እየተሰማው ልቡ በፍርሃት ተውጦ ሁኔታው ከመባባሱ በፊት ወደ እሷ ይሮጣል። ሁለቱም በድንጋጤ የተረበሸው ስሜታቸውን ለማረጋጋት ሲሉ መንገድ ዳር ላይ ወደምትገኝ መጠጥ ቤት በማምራት ሶጁ መጠጣት ይጀምራሉ። በሌላ በኩል ሱቅ ውስጥ ብቻውን የቀረው ዳልሱን በኪም የህይወት ታሪክ ላይ ማስተካከያ ማድረጉን ይቀጥላል። ነገር ግን በጽሁፍ ውስጥ የተጻፈው የኪምን አሳዛኝ የኋላ ታሪክ ሲያነብ በድንጋጤ ይዋጣል። ከዚያም ቀደም ብሎ በኪም ላይ ላሳየው ክፉ ባህሪ ከባድ የጥፋተኝነት ስሜት ስለሚሰማው በጸጸት ተሞልቶ ሁለቱንም ፍለጋ ወዲያውኑ ይከተላቸዋል። በዚያው ቅጽበት የጠጣቸው መጠጥ ድፍረት የሰጣት የምትመስለው ቾቾ
በልቧ ውስጥ ለረጅም ጊዜ ያቆየችውን ስሜት ለኪም ልትገልጽለት ስትሞክር ባልታሰበ ሁኔታ ዳልሱን በመድረስ ኪምን በኃይል ያቅፈዋል። ይህም የቾቾን የልቧን የመግለጽ ሙከራ ያቋርጠዋል። በማግስቱ ቾቾ ሐሳቧ ወደ ኋላ ይመለስና ገና በማይተዋወቁበት ወቅት በመንገድ ዳር ቸኮሌቷ ስትሸት የወደቀባትን ቸኮሌት አንስቶ ሲሰጣት የነበረውን የኪምን ፊት በምናቧ ትመለከታለች። ከዚያች ቀን ጀምሮ ፊቱ በአእምሮዋ ውስጥ እንደታተመ ስለሚቀር በድጋሚ ሊያገኘው እንደምትችል ተስፋ ስታደርግ ትቆያለች። በመጨረሻም ምኞቷ ሰምሮ በስህተት የቦርሳ ሌባ ተብሎ በተያዘበት ወቅት ዳግም ይገናኛሉ። ከደቂቃዎች በኋላ ዳልሱን ነጻ የፋይናንስ አማካሪ የሚል መፈክርን የሚያስተዋውቅና ለቾቾ ሱቅ ትልቅ ገበያ ይፈጥራል ብሎ የሚያምንበትን የማስታወቂያ ቪዲዮ ያዘጋጃል። ምንም እንኳን በራሱ የመተማመን ስሜት የሌለው ኪም መጀመሪያ ላይ ይህንን ለማድረግ ቢያቅማማም ቪዲዮ ባልታሰበ ፍጥነት በመሰራጨቱ ብዙ ሰዎች ምክር ለመጠየቅ ፍላጎት ማሳየት ይጀምራሉ። ይህንን ተከትሎም ከነርሱ ጋር በሽርክና ለመስራት ፍላጎት ያላት አንዲት ሴት ስትመጣ ዳልሱን በጉጉት ወዲያውኑ ይስማማል። ኪም ግን አሁንም ጉዳዩን ያጤነዋል። በመጨረሻም ከድርድር በኋላ በሽርክና ስራው ይስማማል። በቀጣዩ ቀን ጠዋት ቾቾ በሱቋ ፊት ለፊት ባለ ማስታወቂያ ላይ የነጻ የፋይናንስ ማማከር አገልግሎት እንደሚሰጡ የሚገልጽ ጽሑፍ ትጽፋለች። ኪምም እንደ ባለሙያ የተስተካከሉ ልብሶችን መልበስ ሲጀምር በርካታ ሴቶች በአድናቆት ስለሚመለከቱት ቾቾ በቅናት ስሜት ትዋጣለች። ብዙም ሳይቆይ በሽርክና እንዲሰሩ የጠየቀቻቸው ሴት እንደገና ወደ ሱቁ ትመጣለች። ነገር ግን በዚህ ጊዜ አብሯት የመጣው በፋይናንስ ባንክ ውስጥ ዳይሬክተር የሆነው ሱንጁ የተባለ ወንድ ሲሆን ሱንጁም የኪምን ሙያዊ ብቃት ሲመለከት በጥልቀት ይማረካል። በድንገት የኪም እናት ስትደውልለትና ወደ ቢሮው ምሳ ልታመጣለት እንደምትፈልግ ስትነግረው ልቡ በድንጋጤ ይመታል። ስለ ስራው በዋሸው ውሸት እንዳይያዝ በመስጋትና በሁኔታው ክፉኛ ከመደናገጡ የተነሳም ወዲያውኑ እናቱን ተሰናብቶ ሁሉንም ነገር እንድትተወው በመተው ከሱቁ ይወጣል። ኪም ከማያውቀው አንድ ቢሮ ፊት ለፊት ሲደርስ እናቱ ምሳዋን ከሰጠችው በኋላ ወደ ውስጥ ገብቶ እንዲበላ ትጠይቀዋለች። እሱ ግን በውሸቱ ለመጽናት ሲል ቢሮ ውስጥ መመገቡ የሙያ ስነ ምግባርን የሚጥስ በሽታ እንደሚፈጥር በማስረዳት ያሳምናታል። በዚህም የተነሳ እናቱ በልጇ ሁኔታ ግራ የተጋባችና ልቧ ቅር እያላት ረጅሙን መንገድ በእግሯ ወደ ቤቷ ትመለሳለች። ኪም ወደ ሱቁ ተመልሶ ከቾቾ ከዳልሱንና ስሟ ካልተጠቀሰው ሴት ጋር ሲቀመጥ በኪም ፍቅር እንደወደቀች በግልጽ የምታሳየው ሴት አብረው እንዲወጡ ለቀጠሮ ትጠይቀዋለች። አልፎ ተርፎም የራሷ እንዲሆን ከቾቾ ፍቃድ ትጠይቃለች። ምንም እንኳን ውስጧ ቢጎዳም ቾቾ ክብሯን የጠበቀ መስላ በመታየት ሁለቱ ግንኙነት ቢጀምሩ ምንም እንደማይላት ትገልጻለች። ይህንን ተከትሎም ሴትየዋ አጎቷ የሆነውን የዳይሬክተር ሱንጁን የቢዝነስ ካርድ ለኪም ከሰጠችው በኋላ ለነገ ቃለ መጠይቅ እንዲሄድ ትነግረዋለች። በዚህም የተነሳ ኪም በቀረበለት የተመቻቸ እድልና ከቾቾ ጋር የራሱን ስራ የመገንባት ህልሙን በማሳካት መካከል መወሰን ተስኖት በከፍተኛ ውዥንብር ውስጥ ይገባል። ሱቁ ከተዘጋ በኋላ ቾቾ ኪምን ለነገው ቃለ መጠይቅ ስለመሄድ አለመሄዱ ትጠይቀዋለች። በጥያቄዋ የሚበሳጨው ኪምም በቁጣ እንደሚሄድ ይነግራታል። በዚያች ምሽት ቾቾ ያለፉትን የቫላንታይን ቀናት ሲደርሱ ልቧ ሁሌም ይሰበር እንደነበር በማስታወስ የዘንድሮውንም በብቸኝነት እንዳታሳልፍ ትሰጋለች። በማግስቱ የቫላንታይን ቀን ሲደርስ ገና ባልተከፈተው የቾቾ ሱቅ ፊት ለፊት ብዙ ደንበኞች ተሰብስበው ይጠብቋታል። በዚህም የተነሳ ቾቾ ወዲያውኑ ደንበኞቿን ለማስተናገድ ሱቋን ማጽዳት ማስተካከል ትጀምራለች። ብዙም ሳይቆይ ደንበኞች ወደ ሱቁ የመጡት በቦታው ነጻ የገንዘብ ምክር አገልግሎት እንደሚሰጥ በመስማታቸው እንደሆነ ስትረዳ ሁኔታው ከቁጥጥሯ ውጭ ስለሚሆን ግራ ትጋባለች። በሌላ በኩል ለቃለ መጠይቁ ባንክ ደርሶ የነበረው ኪም በድንገት ሀሳቡን በመቀየር ቾቾን ለመርዳት ወደ ሱቁ ለመመለስ ይወስናል። ኪም ወደ ሱቁ ከተመለሰና ሁሉም ነገር ወደ ቦታው ከተመለሰ በኋላ ሱቁ ጸጥ ሲል ሁለቱ ብቻቸውን ሆነው መነጋገር ይጀምራሉ። ቾቾ ለምን እንደተመለሰ ስትጠይቀው ኪምም በህይወት ውስጥ እሷን ደስተኛ ከማድረግ የበለጠ ምንም ነገር እንደማይፈልግ ይነግራታል። ብዙም ሳይቆይ የኪም እናት ስፍራው ላይ ስትደርስ ትዕይንቱ ይበልጥ ውጥረት ያለበት ይሆናል። በእጆቿ የያዘችው ጋዜጣ ልጇ ይህን ሁሉ ጊዜ ሲደብቀው የነበረው ሚስጥር እንደተያዘ ስትረዳ ልቧ በሐዘን ይሰበራል። ሁሌም በእናቱ የማያቋርጥ ቁጥጥር ውስጥ እንደታሰረ የሚሰማው ኪም ለረጅም ጊዜ ያፈነው ብስጭት ስለሚወጣበት በቁጣ ይጮህባታል። በልጇ ከባድ ቃላት የተነሳ እናትየው በድንጋጤ ራሷን ስለምትስት ወዲያውኑ ወደ ሆስፒታል ትወሰዳለች። እናቱ ከገባችበት ድንጋጤ አገግማ ስትረጋጋ ሲመለከት ኪም ከባድ ውሳኔ ወስኖ ወደ ቾቾ ይደውላል። ድምፁ ምንም አይነት ስሜት ሳይኖረው እናቱ አሁን ደህና እንደሆነች ከገለጸላት በኋላ እሱ ግን ዳግመኛ ወደ እርሷ እንደማይመለስና እሱን እንድትጠብቀው እንደማይፈልግ በግልጽ ይነግራታል። ይህን ቃል ከጆሮዋ ሲያስተጋባ
ቾቾ እያንዳንዱ የቫላንታይን ቀን ለዘላለም የልብ ስብራቷ መታሰቢያ ሆኖ እንደሚቀር ይሰማታል። ጊዜ ያልፋል። ከአንድ ዓመት በኋላም የገጸ ባህሪያቱ ህይወት ሙሉ በሙሉ አዲስ መልክ ይይዛል። ዳልሱን አዲስ ስራ አግኝቶ ለአንድ ደንበኛው ቸኮሌት ሲያደርስ ባልታሰበ ሁኔታ የማስታወቂያ ሞዴል ሆኖ እንዲሰራ እድል ያገኛል። በሌላ በኩል ቾቾ የቸኮሌት ሱቋን ብቻዋን እያስተዳደረች ምርቷን ለማስተዋወቅ ወደ ቀድሞ የመንገድ ላይ ሽያጭ ስራዋ ትመለሳለች። ይህ በእንዲህ እንዳለ ኪም እናቱ ትፈልግለት በነበረው መስክ በአንድ የፋይናንስ ተቋም ውስጥ ሲሰራ ይህ ሙያ ከእርሱ ባህሪ ጋር ፈጽሞ እንደማይስማማ ይገነዘባል። አንድ ቀን የእረፍት ሰዓት ሲደርስ እናቱ ምሳ ይዛ ቢሮ ስትመጣ ለራሷ ህይወት ቅድሚያ ለመስጠት እንደወሰነችና ለአንድ ወርም ወደ ውጭ ሀገር እንደምትሄድ ትነግረዋለች። በተጨማሪም በስራው ደስተኛ ካልሆነ ራሱን እንዳያስገድድና የራሱን መንገድ እንዲከተል ትመክረዋለች። ይህ የእናቱ ያልተጠበቀ ድጋፍና ነጻነት ኪም ስራውን እንዲለቅና ወደሚወደው የቸኮሌት ሱቅ እንዲመለስ ይገፋፋዋል። ኪም ወደ ሱቁ ሲመለስ ቾቾንና ዳልሱንን ሲያወሩ ያገኛቸዋል። መመለሱን ማመን ያቃታት ቾቾ ነገሩ ቅዠት ስለሚመስላት ሳታስበው በክንዷ ገፍታ ታስወድቀዋለች። ሁለቱም በፍጥነት እንዲነሳ ያግዙታል። ብዙም ሳይቆይ ዳልሱን አብራው ከምትሰራው ሴት ጋር አዲስ የፍቅር ግንኙነት ይጀምራል። በመጨረሻም ኪም ለቾቾ የነበረውን ጥልቅ ፍቅር ይናዘዛል። ታሪኩም ወደ መቋጫው ይደርሳል። ይህ ሁሉ አንድ ሰው መሞከርን ካላቋረጠና በራሱ ከተማመነ አንድ ቀን ጥረቱ ፍሬያማ እንደሚሆንለት ያሳያል።